በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ያለ አላዋቂነት በቅዱስ ዮሐንስ አፈወርቅ። ገንዘባችሁን በድሆች ቀኝ ስታስቀምጡ ሐሜተኛ አያገኘውም፣ ቀናተኛም አያየውም፣ ሌባም አይሰርቀውም፣ ቀማኛ አይነጥቀውም፣ የቤት ውስጥ ሠራተኛ ደብቆ አይወስደውም። ማንም ይሁን ማን ሊያገኘው በማይችል ቦታ የተቀመጠ ነውና። በሌላ በኩል ከቤት ውስጥ ብታስቀምጡት ግን ሌባም፣ ቀማኛም፣ ቀናተኛም፣ ሐሜተኛም፣ የቤት ውስጥ ሠራተኛም ሌላም ሰው አግኝቶ ሊወስድባችሁ ይችላል። በጽኑ በርና ቁልፍ ስለዘጋ ነው። ምናልባት ከውጭ ቀማኞች ሊተርፍ ይችል ይሆናል፣ ከቤት ውስጥ ቀማኞች ግን ላይተርፍ ይችላል። ይህ እንዲህ እንደሚሆን በብዙ ሰዎች ዘንድ ስለምናየው የታወቀ የተረዳ ነውና። እንግዲህ ገንዘባችንን በድሆች እጅ ስናስቀምጥ የገንዘባችን ጌቶች መሆናችንን ታያላችሁን? በድሆች እጅ ማስቀመጣችን ግን በአስተማማኝ ቦታ እንዲቀመጥልን ብቻ አይደለም፣ የብዙም ብዙ ትርፍና ወለድም ጭምር ስላለው ነው እንጂ። ምን ማለት ነው? ገንዘባችንን ለሰዎች ብናበድራቸው ምናልባት 1% ትርፍ እናገኝ ይሆናል። በድሆች አማካኝነት ለእግዚአብሔር ብናበድረው ግን የምናገኘው ትርፍ 100 ጊዜ 100 እንጂ 1% ብቻ አይደለም። እህል በለም መሬት ብንዘራው መልካም ምርት ሰጠ ቢባል ቢበዛ የሰራነውን 10 ወይም 2 እጥፍ ነው። በድሆች እጅ አማካኝነት በመንግሥተ ሰማያት ብንዘራው ግን 100 እጥፍ ትርፍ ከማግኘታችንም በላይ ማርጀት መፍጀት የሌለውን የዘላለም ሕይወት እናገኛለን። ገበሬዎች በዚህ ምድር ላይ ዘርተው ምርት ለማግኘት ብዙ ውጣ ውረድ አላቸው። በድሆች አማካኝነት በመንግሥተ ሰማያት ለመዝራት ግን ማረሻ አያስፈልግም፣ በሬም አያስፈልግም፣ ወይም ሌላ ይህንን የመሰለ ድካም አይጠይቅም። ከዚህ በላይ የዘራነው እህል ዋጋ አያገኘውም፣ የዝናብ እጥረት አያገኘውም፣ በረዶም አያገኘውም፣ ድርቅም አያገኘውም፣ አንበጣም አያገኘውም፣ ጎርፍም አያገኘውም። ገበሬውን ስጋት ውስጥ ሊጥሉ የሚችሉ ምንም ነገሮች የሉም። በመንግሥተ ሰማያት የሚዘራ ሰብል ከእንደዚህ አደጋዎች ሁሉ ነፃ ነውና። ስለዚህ ይህንን ምርት ለማግኘት ድካም የለውም፣ ስጋትም የለውም፣ መጥፎ አጋጣሚ የለውም። ከዚህ ይልቅ ምርቱ ከዘራነው በላይ የብዙም ብዙ ከመሆኑ የተነሳ እስከ ዛሬ ድረስ የሰው ዓይን ያላየው፣ የሰው ጆሮ ያልሰማው፣ የሰው ልብም ያላሰበው ነው። ወዮ! ይህንን ትርፍ ለማግኘት እንደ መፍጨርጨር ከመታየቱ የሚጠፋ ጥቂት ምርትን ለማግኘት መድከም እንደምን ያለ ስንፍና ነው! ሌቦችስ ይቅርና የሌቦች አለቃ የሆነው ዲያብሎስ በማያገኘው ስፍራ ገንዘብን እንደማስቀመጥ ሌቦች ሰርቀው በሚያገኙበት ቦታ ማስቀመጥ እንደምን ያለ አላዋቂነት ነው! እንግዲህ ይህንን በማድረጋችን ሊያዳረግልን የሚችል ቸርነት እንደምን ያለ ቸርነት ነው! ይህን ላለማድረጋችን ዘውትር የምናቀርበው ምክንያታችን ድህነታችንን ነው። እስኪ ንገሩኝ፣ የቱንም ያህል ድሆች ብንሆን ከዚያ ታዋቂዋና የነበራትን 2 ሳንቲም ከሰጠችው ድሃ በላይ ድሆች እንሆናለንን? እንኪያስ ይህችን ድሃ እንምሰላት። ይህችን ድሃ አብነት አድርገን ገንዘባችንን የት ማስቀመጥ እንዳለብን እንወቅ፣ እንረዳም። ይህች ድሃ ያገኘችውን በጎ ነገር እናገኝ ዘንድ ፈቃዷንም አሁን ገንዘብ እናድርግ። እኛ ሥራ ሰርተን አንበቃም። በአባቶች ካህናት ጸሎት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቸርነትና ሰው መውደድ ርስቱንና መንግሥቱን እንድናገኝ ዘንድ ይርዳን። ለእርሱም ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ጌትነትም ኃይል ክብርና ምስጋና ይሁን ለዘለዓለሙ ድረስ አሜን። የቅዱስ ዮሐንስ አፈወርቅ ረድኤት በረከት ከሁላችንም ጋር ለዘላለም ትኑር። ቅዱስ ዮሐንስ አፈወርቅ በድጋሚ በዚህ ዓለም ሕግ 2 ተወዳዳሪ አካላት ለምሳሌ የእግር ኳስ ተጫዋቾች በስታዲየም ውስጥ ለመገናኘት ቀጠሮ ቢይዙ የየራሳቸው ደጋፊዎች አሏቸው። ደጋፊዎቻቸው አብረው እየዘፈኑና እየፎከሩ ተወዳዳሪዎቹን እያበረታቱና እያሞገሱ ተጋጣሚውን እየተቃወሙ ወደ ስታዲየሙ ይሄዳሉ። ስታዲየሙ ሲገቡና ውድድሩ ሲጀመር እስከ ውድድሩ ፍጻሜ ይህንን ያደርጋሉ። ደጋፊዎቹ ይህንን ቢያደርጉም ቅሉ ወደ ውድድር ሜዳው ወርደው ግን
የተወዳዳሪዎቹን እግር ወይም እጅ ይዘው ማገዝ አይችሉም። የተቃራኒውንም ቡድን እግር ማደናቀፍ፣ ወደ ኋላ መጎተት አይችሉም፣ አይፈቀድላቸውም። ደጋፊው እንዲህ ማድረግስ ይቅርና በእንደዚህ አይነት ስልት ተጫወቱ ማለት አይችልም። በእንደዚህ አይነት ስልት ተጫወቱ ማለት የሚችለው አሰልጣኙ ራሱ ከመጫወቻ ሜዳው ውጭና በተሰጠው ቦታ ሆኖ ይህንን ማለት ቢችል ቅሉ ወደ ሜዳ ገብቶ ማገዝ አይችልም። በእኛ በክርስቲያኖች ዘንድ ግን እንደዚህ አይደለም። እኛ በዚህ ዓለም ከአጋንንትና ከጭፍሮች ጋር በምንጋደልበት ጊዜ እኛን የሚረዱን አባቶቻችንና እናቶቻችን እንደዚሁ ቅዱሳን መላእክት አሉን። እነዚህ ቅዱሳን ረዳቶቻችን ግን ከሩቅ ሆነው ቆመው የሚያዩን ሳይሆኑ ወደ ውጊያ ስፍራው ወደ ሜዳው አብረውን የሚገቡ ናቸው። በአጠገባችን ሆነው ተጋጣሚውን ድል እንድናደርግ የሚያግዙን ናቸው። እነዚህ ረዳቶቻችንና ደጋፊዎቻችንን ብቻ ሳይሆኑ ዋናው አሰልጣኝ እግዚአብሔርም ተጋጣሚያችንን በምን ዘዴ ድል መንሳት እንዳለብን ይነግረን ዘንድ በውጊያ ስፍራው ዘወትር አብሮን ይሆናል። እንኪያስ ይህንን ተገንዝበን ድል እናደርግ ዘንድ እንበርታ እያለ ቅዱስ ዮሐንስ አፈወርቅ እንዲህ ይመክረናል። የቅዱሱ ረድኤት በረከት ከሁላችን ጋር ለዘላለም ትኖር። ቅዱስ ዮሐንስ አፈወርቅ በስተመጨረሻ ሳታቋርጡ ጸልዩ እያለ እንዲህ ይመክረናል። ሥራ የሚሠራ ሰው ቀኑን ሙሉ በጸሎት ተጠምዶ መዋል አይችልም አትበለኝ። ይችላል። በጸሎት የሚያስፈልገውን ድምፅ ሳይሆን ሐሳብ ነው። እጅ ሳይሆን እደ ልቦናን ማንሳት ነው። አፍአዊ ሳይሆን ውስጣዊ አኳኋን ነው። ይህንን ለማድረግ ደግሞ ቦታም ጊዜም አይገድብህም። በጉልበትህ ባትንበረከክ ደረትህንም ባትደቃ እንኳ መንፈስህ ትጉ ከሆነ ጸሎትህ ስልጡን ነው እያለ ቅዱስ ዮሐንስ አፈወርቅ እንዲህ ይመክረናል። የቅዱሱ ረድኤት በረከት ምልጃና ጸሎት ከሁላችን ጋር ለዘላለም ትኑር። አፈወርቅ ሚዲያ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰባችን እንድትሆኑ እንዲህ እየጋበዝን ሁልጊዜ የምንለቃቸውን መንፈሳዊ ትረካዎችና ጣፋጭ ቅዱሳን ትምህርቶች እንዲደርሳችሁ የደወል ምልክቷን በመንካትና ሼር በማድረግ አገልግሎታችንን ትደግፉ ዘንድ እንዲሁም ሐሳብ አስተያየታችሁን ኮሜንት መጻፊያው ላይ በመጻፍ አገልግሎታችንን ትደግፉ ዘንድ በልዑል እግዚአብሔር ስም እናሳስባለን። ሰላም እግዚአብሔር ከሁላችን ጋር ለዘላለም ትኑር።